ነብይ የሚባል የለንም ሐዋርያት የሚባል የለንም ነብይትም የለችም እንግዲህ ከዚህ ጋር ያይዘን በትክክለኛው ጾታ ሴትና ወንድ ስለሆነ አንሾምም እንደዛ የሚሉ ሰዎችንም አናስገለግልም የምንለው ውሸት ነው ውሸት እንደሆኑ እኔን ተከታዮቼ ማቴዎስ ዮሐንስ ወንጌል 16 ላይ ነው ተከታዮቼ መሆናቸውን በፍሬዎቻችሁ ታውቃቸዋላችሁ ነው ማለት ኢየሱስ የመጣው ለባርነት ነው ለአገልግሎት ነው በደንብ ይሄንን በደንብ ወቅታዊ ሹ ስለሆነ መስማት አለበት ኢየሱስ ለባርነት ለአገልግሎት ነው የመጣው ዛሬ ሐዋርያትና ነቢያት ባሮች ናቸው ወይ ብለን መጠየቅ አለብን በጋርድ የሚሄዱ ህዝቡ ደሃ ህዝብ ነው ያገኘውን ያመጣል አራ ይሄን አልቀበልም ይሄ ካንተ እንዴት ብሎ ትንንሽዮችን በዲኖሚኔሽን ብር ዲኖሚኔሽን ይባላል 10,000 20,000 100,000 ካልሆነ ትንንሽዮቹን ትቶ ዘይድ የሚሉ ሰዎች ናቸው እነሱ በተንደላቀቀ ቤት እየኖሩ ዘመናዊ መኪና እየነዱ ህዝቡ ግን ስቲል በጉስቁልና ውስጥ እያለ ለህዝቡ የማይጨበጥ ተስፋ እያበሰሩ የሚኖሩ ሰዎች ናቸው ዛሬ ሐዋርያትና ነቢያት የተባሉት ያ ብቻ አይደለም ከሀብት ተጠቃቃሚ መንጻር አሁን እኮ እውነትን መናገር አለብንኛ እውነትን ከተናገርን እነዚህ ሰዎች እነሱ ብቻ ስለተቀቡ ሁሉን እንደሚያውቁ ስለሚያስቡ አስተዳደር የላቸው የሀብት አስተዳደር ላይ ለምሳሌ ቃለ ሕይወት ልትመሰገን ልትከበር ይገባል የቤተ ክርስቲያን እኔ ራእይ ቢኖረኝ እውነተኛ የመጽሐፍ ቅዱስ ራእይ ነው ያለኝ ቪዥን አለኝ ብዬ ስናገር ለሰዎች ሁሉ ወንጌልን መስክሬ ክርስቶስን እንዲመስሉ የማድረግ ቪዥን ነው ያለኝ የተለየ የቱምቢው ይሄ ነው ቪዥን የሚለካው በዓላማ ነው ዓላማው ደግሞ ወንጌል ነው ማቴዎስ 28 ላይ ያለው ወደ ዓለም ሁሉ መሄድ ማስተማር ማጥመቅ ደቀ መዝሙር ማድረግ ነው ሌሎቹ ግን ይሄን እኮ ያረጉ ለምሳሌ ከሀብት አስተዳደሩን ካስንመለከት ሁሉም ነገር ላይ እናውቃለን ስለሚሉ ተሹመናል ስለሚሉ ህዝቡ ቃሉን እንዲያውቅ ትክክለኛውን ቃል ስለማስተምሩ ምንድነው የሚያደርጉት በአብዛኛው ሰውየው እንግዲህ ነብይ ተብሎ ከሆነ ወይም ይሄ አፖስቶል ሐዋርያ ተብሎ ከሆነ ምስቱ ገንዘብ ያዥ የሆነ ነገሩ የሆነ አስተዳዳሪ የምስቱ ወንድም የሆነ ነገር ነው እና ዋይ ለምን ያናደርጋሉ ትክክለኛ መንገድ ከሆነ ትራንስፓረንትሊ ተቋማዊ በሆነ መንገድ ለምን አይመሩ ውሸት ስለሆነ ነው የቀደመው አሁን ለምሳሌ እንደው አለም ካቢባል እንደዚህ የሚያረጉ ነቢያት ነበሩ ሀብት ያፈሩ የተለየ በዛ በነበረው ዘመን አውድ የከበረ የበለጸገ ኑሮ በቃ አዲስ ህይወት ነው ብልጽግና ነው የሚሉ ሰዎች የበለጸጉት እነሱ ናቸው እንጂ ህዝቡ አልበለጸገም ስለዚህ ቃለ ሕይወት እያለች ያለችው ከማንንም ጋር አንወዳደርም የማንንም እንትን አነቅፍን ቃሉ የሚለውን እያልን ነው ይሄን የምንለውኛ ለህዝባችን ነው እውነቱን ለመግለጽ ማንንም ለመኮነን እንትን ለማለት ሳይሆን በቃሉ ህዝቡ መመለስ ወደ ቃሉ መመለስ አለበት ያስተምረው ንጽህና መመለስ አለበት መጽሐፍ ቅዱስ እንግዲህ የሚያስተምረን አንዱን በዚህ መጽሐፍ መግቢያ ላይ የገባው ነገር ሁሉም አማኝ በጌታ በኢየሱስ ክርስቶስ ያመነ ሁሉ የጸጋ ስጦታ አለው ለእያንዳንዳችን ነው ጸጋ ስጦታ የተሰጠው ሁሉም አንድ አይነት የጸጋ ስጦታ የለውም ግን በጌታ ያመነ የመንፈስ ቅዱስ ማደሪያ የሆነ ሁሉ የጸጋ ስጦታ አለው ትንቢት መናገር ሊሆን ይችላል ሐዋርያነት ወንጌላዊ ምናምን እያለ የሚዘረዝራቸው አሉ እነዚህ ዝርዝሮች ሁሉ መጽሐፍ ውስጥ ገብተዋል በአይነት ሁሉ ተከፋፍለው ምን አይነት የጸጋ ስጦታዎች እንዳሉ ተዘርዝረዋል አሁን በዚህ ዘመን በጣም እየጎሉ ያሉ ጥቂት ስጦታዎች ላይ ትኩረት እየሆነ ነው ያለው ግን ቤተክርስቲያንን መጽሐፍ ቅዱስ አንደኛ ቆሮንቶስ 12 ላይ በአካል ነው መስላት የአካል ክፍሎች የተለያዩ ናቸው የአካል ክፍሎች ሁሉ እኩል አይታዩም ነገር ግን ሁሉም ጠቃሚ ናቸው ሁሉም አስፈላጊ ናቸው ለአካሉ ሁሉም ቤተክርስቲያን ውስጥ ያለው ሁሉ የተለያየ ጸጋ ስጦታ አለው አሁን እየሆነ ያለው ምንድነው የተወሰኑ የጸጋ ስጦታዎች ላይ ማጉላት ሌላው የጸጋ ስጦታ ላይ እኔ ማገለግላለሁ ሳይሆን እነዚህ ልዩ ዝቅባት ልዩ ጸጋ ያላቸው ሰዎች ጋር ሄዶ መገልገል እነሱ የሚሉትን መስማት እነሱ እንዲጸልዩልኝ እነሱ እንዲያረጉልኝ እነሱ እንዲያስተምሩኝ ብሎ ሁሉን ነገር ወደ ተወሰኑ ነገሮች አድርጎ ሌላው ምእመን ግን አገልጋይ ተሳታፊ ሳይሆን ገንዘቡን እንዲሰጥና የተወሰነ ነገር እንዲያረግ ብቻና እንዲያደምጥ ይሄ መጽሐፍ ቅዱሳዊ አስተምሮ የሚደግፈው አይደለም ሁሉም አማኝ ጸጋ ስጦታ አለው በዛ ማገልገል አለበት የሚለው ነውና እነዚህ ስፔሲፊክ የጸጋ ስጦታዎች በተለይ በዚህ መጽሐፍ ላይ ያነሳናቸው የሐዋርያትና የነቢያት ጉዳይ ላይ ነው ምክንያቱም አሁን በጣም ሐዋርያት ነቢያት የሚለው እየጎላ ስለመጣ
እነሱን አድሬስ ያደርጋል። ግን ወደዛ ውስጥ ቀጥታ ከመግባቱ በፊት ሁሉም አማኝ የጸጋ ስጦታ አለው፣ ሁሉም የጸጋ ስጦታ አስፈላጊ ነው የሚለውን እና እንደ ቤተ ክርስቲያን ደግሞ ይሄ የምናምነው ሁሉም ካህን ነው፣ ሁሉም ከእግዚአብሔር ጋር እኩል አክሰስ አለው እንጂ አንዳንዱ የበለጠ ወደ እግዚአብሔር የተጠጋ በእነሱ የምንገባበት የለም። በሩ ለሁሉም አማኝ ክፍት ነው። ስለዚህ ሁሉም ያን እንዲረዳ፣ አንዳንዶች በጣም የእግዚአብሔር ሰው ምናምን የሚል ነገር እየመጣ ልክ ሰው ሁሉ ወደ እግዚአብሔር የሚቀርበው በእነዚህ በልዩ በተቀቡ ሰዎች ወደሚል አዝማሚያ እየሄደ ስለሆነ ይሄ ደግሞ መጽሐፍ ቅዱስም የማይደግፈው ስለሆነ ሁሉም አማኝ ጸጋ ስጦታ እንዳለው እንዲያውቅ። ኦፍኮርስ እግዚአብሔር በመሪነት ያስቀመጣቸው ቁልፍ ሚና የሚጫወቱ አገልጋዮች አሉ። እነሱም በቦታቸው ያገለግላሉ። ግን እነሱም ቢሆኑ እነዚህ ትልልቅ ስጦታዎች የሚባሉት የተሰጡት ሰዎቹ ራሳቸው እንዲያገለግሉ ራሳቸው እንዲያጎሉ ሳይሆን ምዕመኑ በሙሉ ጸጋ የተሰጠው ምዕመን በሙሉ ታጥቆ ሕይወቱ ተቀይሮ በአካል ውስጥ አክቲቭ ሆኖ እንዲሳተፍ እንጂ እነሱ እንዲጎሉ አይደለም። ዓላማና ግቡ የእግዚአብሔር ልጅ በማመን ኤፌሶን 4 ላይ እንደሚለው በማመንና በማወቅ ወደሚገኝ ወደ ክርስቶስ ሙላት ወደ መንፈሳዊ ብስለት ሁሉም አማኝ እንዲደርስ ሁሉም በተሰጠው ጸጋ እንዲያገለግል ቤተክርስቲያን በአንድነት እንድታደግ ነው። ያ ግን እየተቀየረ የተወሰኑ ሰዎች ላይ ብቻ ማጉላት ክብሩም ምኑም ሁሉ የተወሰኑ ላይ እንዲሆን ሌላው አዳማቂና ተሳታፊ እንዲሆን የሚሄደው አካሄድ መጽሐፍ ቅዱሳዊ አይደለም። ስለዚህ ሁሉም አማኝ ካህን ነው፣ ሁሉም አገልጋይ ነው፣ ሁሉም በተሰጠ ያገለግላል።